አብረን እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን አረፈዳችሁ? እንኳን አደረሳችሁ። ይህቺ ሳምንት ብንሞት ፍትሐት የማንፈታባት ክርስትናችን 40 ቀን 80 ቀን ቢሆን ክርስትና የማንነሳባት ጋብቻ የማንፈጽምባት የአምላካችንን ሞቱን የአምላካችንን ሕማሙን የአምላካችን ለእኛ ብሎ የከፈለውን ሕማም ዋጋ የምናስብባት የብሉይ ኪዳን ምሳሌ የሆነች ሳምንት ናትና በዚህች ሳምንት ማግባት መጋባት አይፈቀድም። በዚህ ሳምንት ክርስትና መነሳት አይፈቀድም። በዚህ ሳምንት እግዚአብሔር አይበለውና ብንሞት ፍትሐት አይፈቀድም። ስለዚህ የሳምንቱን ፍትሐት የምንፈታው መቼ ነው? አይሰማኝም። ስለዚህ ከሰማችሁ በቂ ነው። ከኛ መናገር ብቻ ነው የሚጠበቀው። ከተገበራችሁት ትድናላችሁ፣ ካልተገበራችሁት ደግሞ ትቸገራላችሁ። ስለዚህ ሁላችሁም ተረጋግጣችሁ እስከ በዓሉ ፍጻሜ ድረስ መድኃኔዓለም እየባረከን ነውና እስከ በዓሉ ፍጻሜ ድረስ እንድትቆዩ ተረጋግታችሁ ከዚህ የሚተላለፈውን መልእክት እንድትሰሙ በእግዚአብሔር ስም አሳስባችኋለሁ። እስቲ ዛሬ የምናከብረው የምናነግሰው እኛ እናነግሰውም እሱም ያነግሰን፣ ግን እየባረከን ያለ ታቦተ መድኃኔዓለም ነውና ዝም ብላችሁ እግዚአብሔርን አመስግኑ። ያንሳል። ጨምሩበት፣ እስቲ ጨምሩበት፣ ጨምሩ። አሁን እግዚአብሔር ይመስገን። መጽሐፍ ቅዱስ ቃልን የሚሰማ በእርጋታ ይቀመጣል ይላል። የሚያሳርፍ የእግዚአብሔር ቃል ብቻ ነው። ሆሳዕና በውስጤ አይሰማም። ሆሳዕና በሚል ርዕስ ነው የምንማማረው። ሆሳዕና ማለት አንደኛውና የመጀመሪያው ትርጉሙ መድኃኒት ማለት ነው። ምን ማለት ነው? መድኃኒት። ሁለተኛው ደግሞ አሁን አድን ማለት ነው። ምን ማለት ነው? አሁን አድን። ስለዚህ መድኃኒት በሚለው እንነጋገራለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ለእኛ መድኃኒት ነው። ምንድን ነው? መድኃኒት ነው። ዛሬ የመጀመሪያ ጥንተ ስቅለቱ እንደምንለው ጥንተ ሆሳዕና የዋለው የመጀመሪያው ሆሳዕና መጋቢት 22 ቀን ነው የዋለው። እሑድ ቀን። ስንት ቀን አልኳችሁ? ጥንተ ስቅለቱ ስንት ቀን ነው? ጥንተ ስቅለቱ መጋቢት 27። ጥንተ ሆሳዕና የመጀመሪያው ሆሳዕና ደግሞ መጋቢት 22 ቀን ነው። ሆሳዕናን ስናከብር የምንጀምረው እንደ ሌሎቹ በዓላት ከቅዳሜ ወይም ከዕለተ ሰንበት ከእሑድ አይደለም። ሆሳዕናን የምንጀምረው ከዕለተ ረቡዕ ነው። ካህናቱ ቅዳሴውን የሚቀድሱት ከረቡዕ ጀምረው የሆሳዕናን ቅዳሴ ነው የሚቀድሱ። ጎርጎርዮስ ይባላል ቅዳሴው። ለምንድን ነው ከረቡዕ ጀምሮ የሚቀደሰው ካላችሁኝ፣ እግዚአብሔር አምላካችን የገለጠላቸው ወይም ደግሞ አብርሃም የተባለው ወደ መልከ ጼዴቅ ህብስተ አኮቴት ጽዋ በረከት ይዞ መንገድ የጀመረው ረቡዕ ነው። ረቡዕ ሂዶ ዓርብ ደርሷል። ሌላው ደግሞ አልዓዛር የተባለው ሰው የጌታ ወዳጅ የሞተው ረቡዕ ቀን ነው። መቼ ነው አልኳችሁ? ረቡዕ ቀን ነው። ረቡዕ አልዓዛር ሞተ። ረቡዕ 1፣ ሐሙስ 2፣ ዓርብ 3፣ ቅዳሜ 4። በአራተኛው ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን ለማስነሳት ወደ ኢየሩሳሌም ሄደ። ወዴት ሄደ? ወደ ኢየሩሳሌም። በ23 ማለት ነው፣ መጋቢት 23 የጥንተ ሆሳዕና ዋዜማ ወደ ተቀበረበት ቦታ ሄደ። አልዓዛር የት ነው ያለው? አልዓዛር የት ነው የተቀበረው ብሎ ጠየቀ። አልዓዛርማ ከሞተ ከተቀበረ ዛሬ 4ኛ ቀኑ ነው። አሁን ወደዛ መሄድ ምን ይሰራል? ምን ትርጉም አለው? ጌታ ሆይ በ4ኛ ቀኑ እንዴት መቃብሩ ላይ እንሄዳለን? አሁን እኮ ይሸታል አለች እህቱ። ምን ይላል? አያችሁ
እኛ ስንሞት እህቶቻችን ከአራት ቀን በኋላ ወደኛ መቃብር አይመጡ። ለምን? ስለምንሸት፣ ስለምንፈርስ፣ ስለምንበሰብስ፣ ስለምንበላሽ። ስለዚህ ሰዎች ከሞትን በኋላ አንዳንዶቻችን እንደውም ነፍሳችን ከስጋችን ከተለየ በኋላ ማንነታችን ከጠፋና ስማችን አስክሬን ከተባለ በኋላ መቅረብ የምንፈራ ብዙዎቻችን ነን። ስለዚህ ቤተሰብ ይፈራል፣ ቤተሰብ ይሰለቻል፣ ቤተሰብ ይሸሻል፣ ቤተሰብ ይረሳል፣ ይተዋል። የማይረሳ እግዚአብሔር ብቻ ነው። ስሙ ከፍ ይበል። የማይረሳን እኛን እግዚአብሔር ብቻ ነው። እግዚአብሔርን አመስግኑ። አዎ እና ሰዎች ወንድሞቹ፣ እህቶቹ፣ ወዳጆቹ ይሸታል፣ 4 ቀን ሆኖታል፣ ከዚህ በኋላ ወደሱ መሄድ አያስፈልግም ሲሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም ቆይ ግድ የለም እሄዳለሁኝ ውሰዱኝ ብሎ ወደ መቃብሩ ሄደ። ከመቃብሩ ቦታ ላይ ቆሞ አልዓዛር የተቀበረበትን ቦታ ሲያይ ለአልዓዛር አለቀሰለት። ምን አለለት? ወዳጁ ነበረ፣ ወዳጁ ነበር፣ አለቀሰለት። ለማን ያለቀሰው? ለአልዓዛር። ሰዎች እንዳዩ ይደነቃሉ። ምን አይነት ወዳጁ ቢሆን ነው በዚህ ልክ የሚያለቅስለት፣ እንባው የሚወርድለት? ምን አይነት ፍቅር ቢኖራቸው ነው እያለ ህዝቡ ይሰበሰባል። ወሬ እየተሰማማ እየተደማመጠ የአልዓዛርን ወዳጅ መድኃኔዓለም ለአልዓዛር ሲያለቅስ ህዝቡ ግልብጥ ብሎ መጥቶ ይመለከታል። መቼ ቅዳሜ የሞተ መቼ ነው አልኳችሁ? ሮብ። ከዛ በኋላ ጌታ የመጣ መቼ ነው? እስኪ እናንተ አንድ ምሳሌ ልጠይቃችሁ። አንድ በጣም የምትወዱት በልባችሁ ስፍራ የምትሰጡት በቤታችሁ አለ የሚባል ወዳጅ፣ ዶክተር ወዳጅ ቢኖራችሁ፣ ምን ወዳጅ አልኳችሁ? ዶክተር ወዳጅ ቢኖራችሁ እና ያ ዶክተሩ በጠና ታማችሁ እባክህን ድረስልን፣ ልትሞት ነው ወይም ሊሞት ነው፣ ወዳጅህ እንዲህ ሆኗል፣ እዚህ ሆስፒታል ነው የተኛው፣ ድረስና አክመው፣ ድረስና መድኃኒት ስጠው፣ ድረስና መርምረው፣ ድረስና እየው ብላችሁ ብትልኩበት፣ እየሰማችሁ ነው? ከዛ ዶክተሩ በዛ በላካችሁበት ጊዜ ባይመጣ፣ ከዛ በኋላ ያ ሰው ስላልደረሰለት ዶክተሩ ቢሞት፣ ከዛ በኋላ ዶክተሩ የቀብሩን ባይመጣ፣ በአራተኛው ቀን ልቅሶ ሊደርስ አብሮ ዘና ብሎ ከሌላ ሰው ጋር ቢመጣ ታናግሮታላችሁ? አረ በማርያም ንገሩ። ለምን? መምጣት በነበረበት ሰዓት ስላልመጣ አይደለም። እነ ማርያም ግን ጌታን በአራተኛው ቀን ሲመጣ አላኮረፉትም። ትክክለኛ ወዳጅ እንደዚህ ነው። እግዚአብሔር የሚያደርገውን ነው። ትክክለኛ ሰው የሚያምነው ወይም ደግሞ ወዳጅነቱን የሚያረጋግጠው እግዚአብሔር ያለው ይሆናል ብሎ ነው እንጂ ከሌ ስለመጣ ከሌ ስላልመጣ አይደለም። እና ሲመጣ ላኮረ ይዘውት ነው የሄዱ። እሱ ግን እዛ ደርሶ እንባውን ያፈሳል። ከዛ ህዝቡ ተሰበሰበ፣ ተጠራራ፣ መጣ። እንባውን ካፈሰሰ በኋላ ምን ሊያደርግ ነው ሰው እያሉ ሲደነቁ ጌታ ምን አደረገ? አልዓዛር ተነሳ ነው። ምን አለው? ተነሳ ነው። አያችሁ ወዳጅ፣ አሁን እኮ ቀደም እንዳልኳችሁ ቤተሰቦቹ ተስፋ ቆርጠዋል። በቃ ይህ ሰው አሁን አብቅቶለታል፣ አፈር ሆኗል፣ ከአፈር ጋር ተቀላቅሏል ብለው አያስቀርብም ብለው ደምድመዋል። ግን መድኃኔዓለም መጣና ተነሳ አንተ አልዓዛር አለው። አልዓዛር ከመቃብር ብድግ አለ። ክብርና ምስጋና ለእግዚአብሔር ነው። በ23 አልዓዛርን አስነስቶ ህዝቡን አስደንቆ አሳይቶ ከዛ ሰው ኢየሩሳሌም በማግስት ወደ ኢየሩሳሌም ሲገባ አልዓዛርን ሲያስነሳ ያዩ ምዕመናን፣ አልዓዛርን ሲያስነሳ የነበረው ህዝብ የዘንባባ ዝንጣፊ እያነጠፈ ልብሱን እያነጠፈ ሲመጣ በእልልታ ተቀበለው። ክብርና ምስጋና ለእግዚአብሔር ይሁን። ግን አንዳንድ ተንኮለኛም ተነስቶ ነበረ። ኢየሩሳሌም ሲገባ ሕፃናት ሲያመሰግኑ
በዋዜማው የሞተ አስክሬን ሲያስነሳ አይተው ያመሰገኑ፣ ያንን ታምራት አይነት ያንን እንባውን ሲያፈስ አይተው ትክክለኛ ወዳጅ እንደሆነ የማይከዳ ወዳጅ እንደሆነ በችግር ጊዜ ደራሽ ወዳጅ እንደሆነ ያረጋገጡ ሰዎች ለምስጋና ሲነሱ ጸሐፍት ፈሪሳውያን ከፋቸው። ከወንበራቸው የሚያስለቅቃቸው መሰላቸው፣ ከስልጣናቸው የሚያወርዳቸው የመሰላቸው፣ የእነሱን ታላቅነት የእነሱን ገናናነት የእነሱን ክብር የሚጋፋ የመሰላቸው ሰዎች ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥተው እኒህ የሚንጫጩትን እኒህ የሚያመሰግኑትን እነዚህ የሚዘምሩትን ዝም አስብላቸው፣ ዝም አታስብላቸው አሉት። ቀደም ሕፃናቸው ሲዘምሩ እንደነበረ እነዚህ ሕፃናት እስቲ ያቆዩአቸው ልጆችን እንደሚባለው ማለት ነው። ያኔ እንደዚህ ተባለ። አይ እናንተ ሞኞች ያለ ጌታ ብታውቁትስ የመዳኛችሁ ቀን ዛሬ ነበረ አለ። ዛሬ ነበረ። ኢየሩሳሌምን አያት፣ አለቀሰላት፣ አዘነላት። ዛሬ ነበረ የመዳኛሽ ቀን። እነዚህ ሕፃናት እኮ ዝም ቢሉ ሌሎች ያመሰግኑኛል አለ፣ እንዲያመሰግኑኛል አለ። በዛ ቀን ተፈጥሮ እንኳን ለአምላካቸው ምስጋና ያቀረቡበት ቀን ነው። እስቲ እናንተም እግዚአብሔርን አመስግኑ። ታዲያ ወደ ኢየሩሳሌም ሲገባ እነሆ ኢየሩሳሌም 16 ምዕራፍ ያህል ነበረ። በዛ በ16ቱ ምዕራፍ 14ቱን ምዕራፍ በእግሩ ነው የሄደው ይላል። 2ቱን ምዕራፍ ግን ደቀ መዛሙርቱን ጠራና እንዲህ አላቸው፣ ሄዱና ወደ መንደር ገብታችሁ በዛ በቤተ ፋጌ አህያ ከነውርንጭላዋ ታስራ ታገኛላችሁና ፈታችሁ አምጡልኝ አላቸው። ደቀ መዛሙርቱ ተገረሙ። ምን ነካው ጌታ? እንዴ የሰው አህያ ዝም ብሎ ይፈታል እንዴ? ከሰፈር አህያ ዝም ብሎ ይነዳል እንዴ? ዝም ብሎ አህያ ይመጣል እንዴ? ብለው አንጎራጎሩ። ከዛ በኋላ ምን አላቸው? እንዲህ ውስጣቸውን ያወቀ ጌታ እንዲህ በሉ፣ ሰዎች ከጠየቋችሁ ጌታቸው ይፈልጋቸዋል በሉ አላቸው። እስቲ በሉ ጌታችሁ ይፈልጋቸዋል። ምዕመናን ማን ይፈልጋቸዋል? እኛ መልክ አይተን፣ እኛ ውበት አይተን፣ እኛ ገንዘብ አይተን፣ እኛ ዘር አይተን፣ እኛ ጎጥ አይተን፣ እኛ በሆነ ሁኔታ ልንወዳችሁ እንችላለን፣ ልንፈልጋችሁ እንችላለን። እግዚአብሔር ከምንም ሳይፈልግ ምንም ከእናንተ ሳይፈልግ እንዲሁ እግዚአብሔር ይፈልጋቸዋል። ጌታችሁ ይፈልጋቸዋል፣ ይፈልጋቸዋል በሉ አለ። ያኔ ይለቋቸዋል አላቸው። ደቀ መዛሙርቱ ሄዱ። እነዚያ የታሰሩ አህዮች ይላሉ አባቶቻችን ሲናገሩ፣ ተሰርቀው የታሰሩ አህዮች ነበሩ ይላሉ። ምን ነበሩ? አይሰማኝም። እናንተም ተሰርቃችኋል ያላችሁ መስሏችሁ ነው? አልተሰረቃችሁም? አረም ንገሩ እስኪ። አልተሰረኩም ምን ያለው የሚል ሰው የለም። ሁሉም ተሰርቋል። ልቡን ያልተሰረቀ፣ በዘር ያልተሰረቀ፣ በገንዘብ ያልተሰረቀ፣ በጎጥ ያልተሰረቀ፣ በቂም በቀል ያልተሰረቀ ሰው የለም። አለ ካላችሁ ጻድቅ ናችሁ እናንተ። ስለዚህ ተሰርቀናል። ምን ሆነናል? ተሰርቀናል። ማን ይፈልገን? አረ ንገሩን። እግዚአብሔር ይፈልገን። እግዚአብሔር ይፈልገናል። ሁሉም ይፈልገናል። እና ተሰርቀው የታሰሩ ነበሩ። ጌታቸው ይፈልጋቸዋል ስትሉ ሌቦቹ የእነሱ እንዳልሆኑ ስለሚያውቁ ይለቋቸዋል፣ ይዛችሁ ትመጣላችሁ አላቸው። እንደተባለው አደረጉ። አህዮቹን ይዘው መጡ። ጌታ በአህያዋ ተቀምጦ 2ቱን ምዕራፍ ሄደ ይላል። ከዛ በኋላ ቤተ መቅደሱን 3 ጊዜ ዞረው ይላል። አሁን እኛ ታቦተ መድኃኔዓለምን ይዘን ታቦተ ኪዳነ ምሕረትን ይዘን ስንት ጊዜ ዞርን? 3 ጊዜ ዞርን። 3 ጊዜ የዛ ምሳሌ ነው። ዝም ብላ አይደለም ቤተክርስቲያን የምታደክማችሁ እናንተን በረከት የምታገኙበት የምትፈቱበት ስለሆነ ነው። ስለዚህ እነዚህ አህዮች የተባሉት በአህዮች የተመሰሉት 5500 ዘመን በአልጋ ቁራኛ በደዌ ዳኛ በዲያብሎስ እጅ ተይዞ ሲማቀቅ የነበረ ሕዝብ ነው። ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ሰረቀ ላዕሌሆሙ። ለእነዚህ በጨለማ ውስጥ ለነበሩ ብርሃን ክርስቶስ ወጣላቸው የተባለላቸው ክርስቶስ ከስራታቸው ሊፈታ መጣ ይላል። ዛሬ እኛ የመጣ ነው የተሰበሰብነው በማን እንመሰላለን? በአህያ። አንዳንድ ሰው አህያ ሲሉት የሚደብረው ሰው አለ።
ሰዎችም ሲሳደቡ ምንድን ነው የሚሉ አህያ ይላሉ አይደለ? ተገኝቶ ነው አህያ። ባላቅን እኮ ያስተማረች መልአኩ የተገለጠላት በኦሪት ዘኍልቍ ምዕራፍ 22 ላይ እኮ አህያ ናት እኮ አንተ። እንደውም ከአሁን ዘመን መናፍቃን አህዮች አይሻሉ? በስንት ጣማቸው አህያ ጌታዋን የተሸከመ። እንደውም አህያ ማለት እኮ ሁሉን ቻይ፣ ስትሰደብ ስትደበደብ ሁሉን ቻይ ማለት ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስን የሚችል አለ እንዴ? አህያ ስል ጊዜ ቅር አላቸው። እሺ አህዮች አይደላቸውም። ለምን? እውነቴን ነው ስለማትችሉ ማለት ነው። አሁን አንዱን ተነስቼ አህያ ብለው ድንጋይ አንስቶ ነው የሚወግረው አይደለም እንዴ? ግን አህያ ጌታዋን የተሸከመች ያኔ የተረበረበላት ምንጣፍ የተነጠፈላት ዘንባባ የተነጠፈላት የተረበረበላት ያ ሁሉ ሰው ጌታን ተሸክማ ስትመጣ ያረገደላት ናት እኮ። እንደገና መልአኩም የተገለጠላት የታያት ናት። ባላቅ ሲናገር ለምንድን ነው ማትሄጂ? ይህች አህያ እያላገጠችብኝ ነው ስትል አፏን ከፍታ የተናገረች አስተማረች ናት አህያ። ስለዚህ ዘመነ ሰላም ሲሆን አባቶቻችን በአህያ ይሄዱ ነበረ ይላል እና እነዚህ ምሳሌ ናቸው። አሁን ዓለም የሚፈታበት ጊዜ ደርሷል ሲል የታሰሩትን አምጦ ብሎ ተቀመጠባቸው ይላል። ይሄ ምሳሌ ነው። አህዮቹ የኛ ምሳሌዎች ናቸው። ቅድም እንዳልኳቸው እኛ በተለያየ መንገድ ታስረናል። ማን ይፍታል? አይሰማኝም። ዛሬ ልናገር ስለ ቀሲስ ሄኖክ ተናግሬ አላውቅም። የብዙዎቻችን መስቀል አይፈውስም። የብዙዎቻችን ክህነት አይሰራም። የብዙዎቻችን የተሰጠን ካህንን ብለን ከመርካቶ ገዝተን የያዝነው መስቀል አይሰራም። ለምን? ትክክለኛ ክህነት አይደለም፣ ትክክለኛ መስቀል አይደለም፣ ትክክለኛውን መንገድ ይዘን አይደለም የተጓዝነው። ስለዚህ ብንጮህ ብንለፈልፍ ብንደግም ምን ብንል አይሰራም። ትክክለኛው ክህነት ግን ይሰራል። ሐዋርያትን ፈታችሁ አምጡ ላይ ሲል ሐዋርያትን ህዝቡን ፍቱት እያለ ነው። ምን እያለ ነው? አይሰማም። ማነው እኛን አሁን የሚፈታል? ንገሩኝ እንጂ። አዎ በዚህ ውስጥ የታሰሩ ሰዎች እየተፈቱ ነው። እዚህ ይሄ ድንቅ ድንቅ ታምራት የሚፈጸምበት ልዩ ቦታ ነውና እግዚአብሔር ጸጋውን ሰፍሮ አይሰጥም። የሚፈውሰው ደግሞ በካህን ላይ አድሮ ነው። የሚፈታው በካህን ላይ አድሮ ነው። ከመኝታ የሚያስነሳው በካህን ላይ አድሮ ነው። እግዚአብሔር በካህኑ ላይ አድሮ ነው የሚሰራው። ስለዚህ አብዛኞቻችን የያዝነው መስቀል፣ የጠመጠምነው ሻሽ፣ ያረግነው ቆብ፣ የመጣንበት መንገድ ትክክለኛ ስላልሆነ ወይም ደግሞ ስርዓቱን ጠብቀን ስላልሄድን ከንቱ ነው ማለት ነው። ትክክለኛ ካህናት ግን ልክ እንደ ቀሲስ ሄኖክ በዚህ ደብር መጣችሁ ካያችሁ እግዚአብሔር መንፈስ ቅዱስ ጸጋውን አሳድሮባቸው 3 ዓመት 7 ዓመት 8 ዓመት 10 ዓመት 40 ዓመት 6 ወር በመተት የተያዘ በሰይጣን የተያዘ በተለያየ በሽታ የተያዘ ሰው እዚህ እየመጣ ይፈታል። ይህንን ስልጣን የሰጠው ደግሞ መድኃኔዓለም ነው። መቼ? በዛሬው ዕለት። ክብርና ምስጋና ለእግዚአብሔር ነው። አራዬ ብርጭቆ ተባማ የሆነ ምንም አትሉ። ስለዚህ የእግዚአብሔር ቤተሰቦች እኛ በተለያየ ስራት ታስረናል። ዓለም አስሮናል። ዓለም አስሮናል። ሰይጣን አስሮናል። ወደ እግዚአብሔር እንዳንመጣ፣ ወደ እግዚአብሔር እንዳንቀርብ፣ ከእግዚአብሔር ጋር እንዳንገናኝ፣ ሰው እንዳንሆን። አሁን እኮ እዚህ ልብስ ለብሰን እንደዚህ አሸብርቀን ቁጭ ስንል ስንዘምር ስንቀመጥ እኮ ምንም አይነት ችግር የሌለብን ይመስላል እንጂ በውስጣችን አንዳንድ ችግር የሌለብን ሰዎች የለንም። እስኪ እኔ አይቸግረኝም፣ እኔ አልታመምኩም፣ እኔ ጤነኛ ነኝ የሚል ሰው አለ እዚህ ግቢ ውስጥ አለ? እስቲ እኔ ችግር አለብኝ ኪዳነ ምሕረት ትፍታለኝ፣ መድኃኔዓለም ይፍታለኝ የሚል ሰው ደግሞ እጁን ያወጣልኝ። ሁሉ በሽተኛ ነው፣ መድኃኒት ያስፈልገዋል ማለት ነው። መድኃኒታችሁ ደግሞ በመካከላችሁ ቆሟል። እልል ብላችሁ እግዚአብሔርን አመስግኑ። ስለዚህ ዛሬ ሆሳዕናን ስናከብር ሮብ ጀምረን ነው የምናከብረው። ከ9ኙ አበይት በዓላት አንዱ ትልቁ በዓላችን ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እስረኞችን የፈታበት ቀን ነውና ከታሰርንበት ማእሰረ ኃጢአት መድኃኔዓለም ሁላችንንም ይፍታል። አሜን በሉ።